ምንድነው ድምፅሽ? አሞኛል። ምግብ አልበላሁኝም ምናምን በጣም ታስፈልገኛለህ ቡቡ። ከቻልክ ቤት ነው። እንዴት ነው የሚያደርጉት ነገር? ምንም በቃ ብርድ ብርድ ይለኛል ምናምን። ከዛ ደግሞ ራሴን በጣም ራስ ምታት፣ ብቻ ድካም እየተሰማኝ ነው። እኔ ሐኪም ቤት እኔ አልሄድም እንዴ መርፌ ይወጉኛል። ከዚህ ዛሬ ተነስቼ መውጣት አንተ ጋር የመምጣት አቅም ስላልነበረኝ ነው። አሁን ደግሞ አንተ አጠገቤ ታስፈልገኛለህ። አረኛ ያለው ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ አለው ፈጣሪ ይመስገን። እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። ያው ዛሬ እንግዲህ አልጋ ላይ ሆኜ ነው የመጣሁትኝ። በጣም ይቅርታ ለሱ። ያው ትንሽ አመም አድርጎኝ ነው እና ትናንት ሲያንቀለቅለኝ ላይቭ ገብቼ ነበረ፣ ቲክቶክ ላይ ላይቭ ገብቼ ነበረ። ከዛ ብቻ የሆነው አንዱ ደግሞ አስማት ላሳያችሁ ምናምን ነገር ብሎ እንትን እያለ ነበርና ከዛ በኋላ ደነዘዝኩኝ ምናምን። ያው አሁንም አሞኛልና አንድ ነገር ብሆን ከሱ ራስ አልወርድም። ብቻ ይኸው መውጣት ከብዶኝ እስካሁን ድረስ እንግዲህ እንደምታዩኝ መጥቻለሁ። ያው ቪዲዮ ካለ መስራት ስቀር ደግሞ እንዳትጨነቁ ብዬ ስላሰብኩኝ የመጣሁት ማለት ነው። እና ብቻ አላቅም ምን እንደምላችሁ አላቅም። ሰው ዛሬ ጤነኛው ነው ነገ ይታመማል፣ ነገ ታሞ ከነገ ወዲያ ደህና ይሆናል ምናምንና የሰው ልጅ ህይወት ልክ እንደዚህ ነው። እና እኔም ደግሞ በቃ እንደዚህ አይነት ነገር ነው የገጠመኝ። ትናንት አይታችኋል፣ ስስቅ ነበረ፣ ስጫወት ነበረ ከእናንተ ጋር ምናምንና በጣም ደስ የሚል ጊዜ ነበር ያሳለፍኩትኝ። እና በቃ ዛሬ ግን በጣም አመመኝ ምናምን። አሁን ራሱ ከቀኑ 8 ሰዓት ምናምን ሆኗል። በዚህ ሰዓት ነው እንግዲህ ካሜራ ይዤ ወደ እናንተ የመጣሁት ማለት ነው። እስካሁን ድረስ ይሻለኛል ብዬ ነበረ ግን አልተሻለኝም። እና በቃ እስከ 8 ሰዓት ድረስ ራሴን አየሁትኝ ምናምን፣ ምንም ሊሻለኝ ስላልቻለ ለእናንተ መናገር ስላለብኝ ስጠፋ እንደምትጨነቁ ስለማቅ እንዳትጨነቁ ለማለት ያክል ነው የመጣሁትኝ። ምክንያቱም አንድ ቀን ስቀር ቅር የሚላችሁ እህት ወንድሞች ያላችሁና ለእናንተ ስል ነው የመጣሁትኝ። ብቻ አሞኛል፣ ትንሽዬ አሞኛል እና እግዚአብሔር ይማርሽ በሉኝ። እና ብሩኬ ጋር ደውለትና ጠራዋለሁኝ፣ እሱንም አገኘዋለሁ እዚህ። ብቻ አላቅም ካልተሻለኝ እስከ ነገ ከነገ ወዲያ ምናምን ካልተሻለኝ ብሩኬ እንግዲህ አላቅም ወይ ከሌላ ሰው ጋር ምናምን ከሚጠፋባችሁ እኔ እስኪሻለኝ ድረስ ይመጣል በቪዲዮ እና እሱም ሲቀርብ እንዳይደብራችሁ ለማለት ያክል ነው። ብቻ ብሩኬ ጋር ደውለንለት ያለውን ነገር እንነግረዋለን። አሞኛል ስለው ምን እንደሚል አላቅም፣ ምን እንደሚሰማውም አላቅም። ይደነግጣል ብዬ ነው የማስበው። ምክንያቱም እኔም በሱ ቦታ በሆን አሞኛል ቢለኝ በጣም ነው የምደነግጠው። እና አሞኛል ስለው ምን እንደሚሰማው ባላቅም ግን ብቻ ያለውን ነገር እንነግረዋለን። እንግዲህ ከመጣም መጣ። ብቻ አንዳንድ ነገሮችን ይዞልኝ ቢመጣ ደስ ይለኛል። ምግብ አልበላውም እስካሁን ድረስ። ያው ብቻዬን ስለሆንኩኝ ምግብ ምናምን ይሰራልኝ የለምና ሲያመኝም ያው ራሴ ነኝ ተነስቼ እንትን የምለው። ሻይ እንኳን መጠጣት ብፈልግ ራሴ ተነስቼ ነው አፍልቼ እንትን የምለው። እና ሲያመኝ ደግሞ መንቀሳቀስ አልችልም እና ሰው ያስፈልገኛል ግዴታ። ብሩኬ አጠገቤ መሆን ስላለበት ብቻ ያው በቪዲዮ ከቻልን አብረን እንመጣለን፣ ካልሆነ ደግሞ ያው እሱ ከሌላ ሰው ይመጣል። ብቻ ግን አጠገቤ ሆኖ ቢንከባከበኝ ደስ ይለኛል። ዛሬ በጣም እንክብካቤ እፈልጋለሁ። ዛሬ በጣም ከምላችሁ በላይ እስካሁን ድረስ ምግብ አልበላውም። ድካም ነው እየተሰማኝ ያለው፣ እየደከመኝ ነው ምግብ ባለመብላቴ ማለት ነው። እና ይሄ ሁሉ የሆነው ደግሞ ያው ሰው አጠገቤ ስለሌለ የሚሰራልኝ ምናምን ስለሌለ፣ አሁን አሞኛል አቅርቡልኝ ማለት አልችልም ምናምን። እና ስንፍ አልኩኝ በቃ ተነስቼ፣ እንደዚህ አሞኝ ተነስቼ ምግብ ሰርቼ ምናምን መብላት በቃ አቃተኝ ማለት ነው። እና ብሩኬ ግዴታ ደግሞ መጥቶ መንከባከብ አለበት፣ የኔ ኃላፊነት አለበት፣ ግዴታውን መወጣት አለበት። እና ጠርቼው እሱን ያለውን ነገር እነግረዋለሁ። ብቻ አላቅም እንደሚለኝ ራሱ ምንም ማውቀው ነገር የለም። ደውልለትና እንጠራዋለን። ከዛ ምግብም መስራት ካለበት ምግብ ሰርቶ ያበላኛል፣ ወይ ደግሞ ይዞልኝ ቢመጣ ደስ ይለኛል፣ እንደኔ ማለት ነው። ምክንያቱም እኔ ያሞኛል ቢለኝ ስንት ተሯሩጬ ስንት ነገር እንደማደርግለት ግልጽ ነው። አንደኛው ስልኩ አይሰራም እና እስኪ ደግሞ በዚህኛው ልደውልለት።
የደወሉላቸው ደንበኛ ይሄ ስልክ አይሰራም። እስኪ ደግሞ በዚህ ሞክር። ዛሬ በጣም ታስፈልገኛለህ ቡብዬ። ምንድን ነው አነሳው? እሱ ስልኩን ካላነሳልኝ መሞት ነው። እንደዚህ ታመሜ እንዴት ስልኬን አያነሳልኝ? ወይስ ተኝቶ ነው? እስካሁን ድረስ ተኝቶ ደግሞ ሊሆን አይችልም። ምክንያቱም አሁን በጣም ሰዓት ሄዷል። አያነሳም። እሱ ካላነሳ እኔ እንዴት ነው መሆነው? እሺ እኔ አሞኛል። ምግብ የሚሰራልኝ የሚያቀርብልኝ ሰው የለም። ስልኩን አያነሳም። እስካሁን ድረስ ተኝቶ ነው ወይስ ምንድን ነው? ደወለልኝ። ሄሎ ቡቡ፣ ስልክ አታነሳም። ምን ሆነህ ነው? ኔትወርክ እኮ ነው። በሰላም ነው? አላነሳውም። አንስቼ ነበር። ኔትወርክ ነው። እስከ መጨረሻው ጠርቶ በቃ ይሆናል። እኔ ጋር ግን እስከ መጨረሻው ነበር የጠራው። አንስቼ ነበር። ምንድን ነው ልብስሽ? አሞኛል። ኧረ ምንድን ነው? ኔትወርክ ምንም ድምፅ አይሰማም። ገጠር ነው ያለው? ሄሎ፣ ይሰማል። የምን ኔትወርክ ነው የምትይው? ምንሽ እና ያመመሽ? አሞኛል በጣም። እስካሁን ድረስ አልተነሳሁኝም። ምግብ አልበላሁኝም ምናምን። በጣም ታስፈልገኛለህ ቡቡ። ከቻልክ ቤት ነው። ታስፈልገኛለህ? አዎ በጣም አሞኛል። ምግብ ራሱ አልበላሁም እና ከቻልክ አንዳንድ ነገር ይዘህ ብትመጣ ደስ ይለኛል። ምን ላምጣልሽ? አላቅም፣ ደስ ያለህን። ቤት ውስጥ ምግብ ትሰራልኛለህ፣ ግን ከቻልክ አትክልት ምናምን ነገር ፍራፍሬ። እሺ እንዴት ነው የሚያደርግሽ? በእግዚአብሔር አሞኛል። ምንም በቃ እኔ እንዴት ብዬ ላስረዳ? ትናንት ነው እኮ ላይቭ ሲጀመር ያን ልጅ አስገብተህ ነው እንደዚህ ያደረግከኝ። የቱን ልጅ? ይሄ አስማት ነው ምናምን ያለው ልጅ። እንዴት ነው የሚያደርግሽ? እንዴት ነው የሚያደርግሽ? ምንም በቃ ብርድ ይለኛል ምናምን። ከዛ ደግሞ ራሴን በጣም ራስ ምታት፣ ድካም እየተሰማኝ ነው። እኔ ሐኪም ቤት አልሄድም እንዴ? መርፌ ይወጉኛል። ወደሽ ነው እንደምትይው መታከም እንትን ምግብ ብቻ ነው ያስፈልገኝ። እስካሁን ድረስ ምንም ውሃ አመጣልሻለሁ፣ አብረን በላለን። ግን እንትን በይ፣ መታከም አለብሽ። በቃ እሺ፣ ቶሎ ና፣ ታስፈልገኛለህ። ምን ይምጣልሽ? ዓርብ ነው ዛሬ። ደስ ያለህን። እኔ እኮ ቤት ውስጥ ራሱ እንኳን ሰርቼ ልበላ የተሰራ ምግብ ማቅረብ አቅቶኛል። ቤት ውስጥ ትናንት የሰራሁት ምግብ ነበረ። እሱን አሙቀኝ። መች ነው የጀመረሽ? እሺ እናትዋ፣ መች ነው የጀመረሽ? ይኸው በቃ እኔ ከእንቅልፌ ስነቃ የለም ሰውነቴ፣ በቃ ምንም አይታዘዝም ምናምን። ሰውነቴ ብርድ ይለኛል። ፍራፍሬ ምናምን የሚጠጣም ነገር ብቻ አላቅም። ቤት ውስጥ ትናንት ለራቴ የሰራሁት ምግብ ስላለ እሱን ሙቀት አቀርብልኛለሁ። ምንም ተነስቼ መንቀሳቀስ አልችልም። ሐኪም ቤት አትበለኝ በእናትህ። እና አንተን ብቻ ነው የምፈልገው በእናትህ። በእናትህ አንተ ብቻ ነው። እሺ አፍጥነው። ሐኪም ቤት ምናምን ይለኛል እንዴ? እኔ ለራሴ ሐኪም ቤት ወስደው ደግሞ ሌላ መርፌ እንትን ብለው ሌላ በሽታ ሊያመጣብኝ ነው እንዴ ሐኪም ቤት የሚለኝ? እኔ ሐኪም ቤት መሄድ አልፈልግም ለእንደዚህ አይነት ነገር። እንትን ከፈለገ ነገ ጠዋት ጸበል ምናምን ይውሰደኝ። ሲጀመር በጤና አይደለም እንደዚህ የሚያደርገኝ። ጸበል ነው የሚያስፈልገኝ፣ እኔ ሐኪም ቤት አይደለም። እና ከቻላችሁ ተባብራችሁ ምናምን ጸበል ውሰዱ። ከዛ ከተሻለ ይሻለኛል፣ ካልተሻለ ጸበል ደግሞ የማያሽለው ነገር አይኖርም። እና
ምንም ጤነኛ በሆነ ራሱ ጤነኛ ሆናለሁ ጸበል ከሄድኩኝ እና እኔ ሐኪም ቤት አልፈልግም። ከወሰደ ጸበል ይውሰደኝ እና ሐኪም ቤት ወስዶ ደግሞ ሌላ የሌለብኝን በሽታ ጠርተውብኝ እንዲሟርቱብኝ አልፈልግም። ምክንያቱም ሐኪም ቤት ጨጓራችሁን አሟችሁ ኩላሊታችሁን ነው የሚሏችሁ። ይቅርታ ዶክተሮች ምናምን ካላችሁ ግን በጣም ይቅርታ። ብዙ ሰው ይሄን ቪዲዮ ስለሚያየው ሁሉም ሰው አንድ አይነት ነው እያልኩኝ አይደለም፣ ግን በዚህ ዘመን ሁሉም ሰው የሌለባችሁን በሽታ ነው የሚጠራባችሁ። ከዛ ሁሉ ደግሞ ጸበል ነው የሚሻለው እና ለእናንተም ቢሆን የምመክራችሁ የሆነ ነገር እንትን ሲል መንፈሳዊ ቦታ አዘውትሩ። መንፈሳዊ ቦታዎች ላይ ነው ማዘውተር ያለባችሁ። ከዛ ብቻ አላቅም፣ ያው በስጋዊም ዶክተሮች ምናምን እንትን አይሉም እያልኩኝ አይደለም፣ ግን ሞር ደግሞ ቫልዩ የሚኖረው መንፈሳዊ ቦታ ብናዘወትር ነው ብዬ አስባለሁ፣ ሁላችንም በየእምነታችን እና እስኪ ብቻ ቡቡ እስኪመጣ ድረስ እንጠብቀውና ከዛ ምን እንደሚያመጣልኝም አላቅም። የሆነ ነገር ይዞልኝ መጥቶ ብበላ ደስ ይለኛል። በጣም የረሃብ ስሜት እየተሰማኝ ነው። የተሰራ ምግብ እንኳን ሰርቶ የሚያቀርብልኝ ልጣ ወይኔ በላቸው። እንደዚህ አሞኝ ራሱ ቀልዳለሁ። ወይዬ ግባ። አዎ ግባ፣ ክፍት ነው። መኝታ ክፍሌ ነኝ። መኝታ ክፍሌ ነኝ። ለቤተሰቦች መናገር ስላለብኝ አስጠፋ እንዳይጨነቁ። እየቀለድሽ አይደለም? ለምን እቀልዳለሁ? ለምን እቀልዳለሁ? ቁጭ በሉ። የምርሽን ነው? ሰላም በላቸው ቤተሰቦች። እንዴት ናችሁ? ነይ እሺ፣ ተነሺ፣ ነይ ነይ እንሂድ። የት? እዚያው ምንም አንሰራም እኮ ቁጭ በል በእናትህ እኮ እዚህ ምንም አንሰራም። ነይ ታከሚው። ታከሚ እኮ አይደለም የሚቀድመው፣ ምግብ አልበላውም ብዬ ነው። እና ደግሞ ሰላም በላቸው ቤተሰቦች። ሰላም፣ እንዴት ናችሁ ቤተሰብ? እንዳይጨነቁ ስለፈለኩኝ ነው። ምክንያቱም እኔ ከዚህ ዛሬ ተነስቼ መውጣት አንተ ጋር የመምጣት አቅም ስላልነበረኝ ነው። አሁን ደግሞ አንተ አጠገቤ ታስፈልገኛለህ። ኧረ እኔ ያለው ወስድሻለሁ። ደግሞ እንሄዳለን። የት ነው የምትወስደኝ? ሐኪም ቤት የፈለግኩት። ሐኪም ቤት አልፈልግም። እኔ እንትን ነው የምፈልገው፣ ምን ጸበል ምናምን ነው እንጂ እኔ ሐኪም ቤት ደግሞ የሌለብኝን በሽታ ጠርቶ እስኪ ወደ ጎኔ ወደዛ። ለምንድን ነው የቀለው አይነሽ? እስኪ በደንብ ወደዛ። ምን ሆኗል? አይኔ ቀልቷል። እስኪ እኛስ ወደዚህ። ይሄኛው አይነሽ ቀልቷል። ኧረ እባክህ ማርያምን እንዲህ ስታይ ቀልቷል። በቃ የተኛሁበት ይሆናል ረጅም ሰዓት። እንዲህ ነበር የተኛሁት። ቢና እንትንም በል እንሂድ። ቢና ይኸው ያገኘሁት መንፈሳዊ ቦታ ነው እንድትወስደኝ የሚፈልገው። ይሄን አባት አመሰግናለሁ። አስቸገርኩህ? ኧረ በእናትሽ ችግር የለውም። እንሂድ ብቻ እንጂ። የት ነው የምንሄደው? እንሂድ አይሚን ከተሽና እንሂድ። የት እንሂድ? ሐኪም ቤት ነይ ታይ። እኔ ትማሪ አይደል ምግብ ነው መብላት የፈለኩት እኮ። ቢያ ታዲያ ቢያ በደምብ እኮ። ከዛ እንሄዳለን ሐኪም ቤት። እንደ ወደሽ ነው የምትሄጂው? እኔ እንደ አታስቸግሪኝ። እኔ ደርስ ቆንጠራ መሄድ አለብሽ ሐኪም ቤት። እንዳንቅሽ ለምን እንደምታይ እንዳንቅሽ ይለኛል። እንደ እርቦኛል እያልኩ አይደል እኮ። ምግብ ላምጣልሽ ስልሽ እኮ እምቢ አልሽ። እንኪ ወጣች
ለጠጣሽ ለደሜ ግን ይሄኛው ይሻለኝ ነበር። እሱ ይሻልሻል ስለሚያዞር አመሰግናለሁ። ኧረ ችግር የለውም። አሁን ነይ አትረቂብኝና ሐኪም ቤት እንሂድ። ደግሞ ልጆቹ ናቸው መሰለኝ። እየቀለድሽ አይደለም አንቺ? የምር ታመምሽ? ነይ እንሂድ ተነሽና። ምግብ የሰራሁት ምግብ አለ ሞቅ አድርገን እንጀራ ይዘልኝ አምቆሽ። አዎ ላሳጥብሽ እጅሽ አጠቢያ ካመመሽ ታጥበሽ ቢ እሺ ይወላ እሺ ተረጋግተሽ ቢ ምንድነው ነው ይሄንን አስቀምጪና ተረጋጊና ምንም መጣደው ኦርኔ ለቀቀብሽ ታመሽ ነው አሞኝ ቁጭ በይ መጣው ከእጅሽ ነበር ቀስ ብለሽ ቀስ ብያ እንደምበለው ተረጋጊና አንዱን ጨርሽ። ቅድሚያ አንዱን ተረጋግተሽ ተረጋጊና ቢ ያው ቢ ምግብ አመጣሁልሽ እኮ ወይስ ላጉርስሽ ነው? ሃይሚ ትደርሻል። እግዚአብሔርን አንቺ አጋጭሻለሁ። እሺ እንዴ እሺ አትቆጣኝ። አንዱን ቢ እሺ ቀስ ብለሽ እኮ አንዱን ቢ ተረጋጊና ምን ነው ግን አመመኛች ነገር ይሄማ ሆድ ነው ይሆድ ነው ለምንድን እንደሱ ታይኝ እንዴ ልብላበት እኔ መቼ ያስኩሽ ቢይ በደንብ እኔ ምን አልኩሽ ዝም ብዬ ነው ያዩሻል አልበላም ይብላም እኔ አልበላም አንቺ ቢይ በቃ እንድትንከባከበኝ ነው የቀረውክ እንከባከብሻለሁ እኔንም እንዳትበይኝ እንጂ ማለት እየደበረ ነው አራፋ ቤቢ የታባቱ ጃመታይ ነው ጀመረ እኔ ምግብ ነበር ያስፈልገኝ። በቃ አሁን ተሻለኝ መሰለኝ። ተነስተሽ አበይኝ ነበር። እሺ ምን ታላቃዘኛ አንተ እያለ ለምንድን ነው አትመጣም? እንደ አንተ ኃላፊነት አይደለም ሲጀመር ራሱ መጠየቅ አለብህ። እስካሁን ድረስ ለምን አልደወልክልኝ? ለምንድን ነው ያልደወልክልኝ? ውሃ ለሱ ጋር ስጠኝ። ቀስ በይ አንዱ ላይ ሰከን በይ። ቀረኔ ሁሉንም ነው የሚበለው። ምን አገባኝ? ኧረ ሙድሽ አብጦ እንዳይፈነዳ አመለከተኝ። ጠጪሽ ቅድሚያ ጠጪሽ። ቆይ አንዴ ልጉረስ። እርቦኛል እያልኩ አይደል እንዴ? ኧረ አይኔ የትም አይሄድም እኮ እዚሁ ነው። በእግዚአብሔር እዚሁ እኮ ነው። እሺ መሄድ መስሎሽ ነው የምታጣድፊ? በይሽኝ አንበሳቢ ብላ እኔ በቃኝ። ባኔና እንሂድ ታከሚታይ በእግዚአብሔር ተሻለኝ መሰለኝ። ጠጪው ውሃውን ጠጪው። የትም አይሄድም። እሺ ዝጋጋው። ይሄው የትም አይሄድም። ጠጪው አንቺ በደንብ ሃይሚ አንዱን ጨርሺ በእግዚአብሔር። እንዴ ምንድን ነው ዛሬ? ሁሉ ነገር ከመጣልሽ በኋላ እንዴ ተረጋጊ። እንግዲህ ፈላዛት
እሱን ስጠኝ። ፋንታውን ይሄ ምሪንዳ ነው። ፋንታ ደግሞ ያስፈልጋል። ዛሬ መጨረሻ ቀን ነው እንዴ እዚህ ዓለም ላይ? ሃይሚ ምግቡን ጨርሽ እንትን እንዳይጻረስብሽ ነው ይባላል። ምንድን ነው የምትይኝ? ቆይ ተረጋጊ ብላ ቤታዬ ድረስልኝ። እርቦኛል እኮ ቢዩ ይሄናል ቢ ማን ያዘሽ? ግን ተረጋጊ። የትም አይሄድም። የትም አይሄድብሽም። ለምንድን ነው የማትረጋጊው? ሸሚዞ ነው ካሜራ አለ እኮ ሸሚዞኝ አይደለም ግን አለያየሽ። ምን ችግር አለው? ይኑራ። በካሜራ ፊት ሌላ፣ ከካሜራ ጀርባ ሌላ ህይወት የለኝም። በቃ በላል እንደፈለኩ ነው። ቅመሜ ነሽ የኔ አንበሳ። ሰከን ነው ስሚኛ። ልላበት መብላት ፈለክ እንታ ደግሞ ስታሞቀው አሳረርከው። ደኔ የሰራሁት ነገር ምን ሰረረ? አሯል። ያረረ ይላል። ጦርነት ያሽኩን ነው እንዴ? ላጎስሽ ነው። ቀስ ብለሽ አንቺ ቀስ ብለሽ ምናምን ቁጭ ብለሽ ቁጭ ባሳንቆሽ ሌላ ችግር እንደው በማለት ችግር የለውም። ቅመሜ አቡ በእናትህ በቃ አትዝጋኝ። ልብላበት። ምን ልታረጊ ነው? ተጎርሰው ነው ይሁሉ እንዴ? ያማ እንዴ አንተ እኔን ማየት ነው እንዴ ፈለከው? ይሁሉ ነው ጎርሽ። አራፊ አንቺ አንቅሻል እንዴ? ምን ሆነ ነው? ይሄ ብዙ ነው ቀንሹ እንዴ? እኛ እንኳን አንጎርስም እኮ ያማል። እንደውም ይሄ ሲያንሰኝ ነው። ሃይሚተ ያንቅሻል። ስናገርሽ አትናገረኝ አትበይ። ቆንጆ ፈለኩ ልጉረስ። እኔ ካንተ ጋር ነፃነቴን መወሰድ የትም አይሄድም እኮ ቀስ ብለሽ መብላት በይ ተይ ብሩኬ እንደዚህ አትይኝ። ወይኔ እንዳያንቅሽ ቀንሹ። አንቺ እንዴት ነው የሚያደርግሽ? ያንቅሻል። እሺ ወደዛ ዙርልኝ። እኔ ልጉረሰው። ጉረሽ በቃ ትቻለሽ ግን እሺ በይውሺ ወይኔ ብሩኬ አረብ ልብላበት እያልኩ አይደል? እሺ ቢ በቃ አትይኝ እንደዚህ። እኔ የፈለኩትን መጉረስ እኮ ቢ እኔ ምን አልኩኝ እንዴ? ቢ ቀንሰሽ ቢ ነው ያልኩኝ። እሺ ደስ ይበላል። አሁንም እያየኸኝ ነው? ኧረ አይደለም እንዴ ምንድነው አንተ ከኔ የምትፈልገው? ተነስቶብሻል ዛሬ ምንም አያልሽም። እሺ እየጠጣሽ ምን ታፈጣለች? አትይኝ እንደዚህ እየጠጣሽ እንዳያንቅሽ አንቺ እንዲህ እንዳለ ካመመሽ ነው ታከሚ ነኝ እንዴ? ተሻለ ምግብ ስበላልኳ ታዶቂ ነው የጠራሽኝ አውቀሽ ነው አይደል? ያማ እንዴ አውቀሽ ነው አመመኝ ብለሽ አንቺ ልጅ እንደዚህ አታሰሚኝ። ተይ መብላት ከፈለክ ብላ። እንደዚህ አትጨቃጨቅ። ይሄን ጨርሽ። ምን አሰስገሰስ ነው አንቺ ልጅ? ይሄን ጨርሽ። ይሄው እንጃ ከበቃሽ በቃኝ በይ። እበላለሁ። ከበላሽ ጨርሽ። ይሄንን እበላለሁ። እኮ እሺ ጨርሽ። ይሄን ጨርሽ በቃ ሁሉ እበላለሁ እኮ ይሄን ጨርሽ። እንዴ እኮ አጨቅጭቀኝ ነው። እኔ አንጨቅጭቅሽ። ይሄንን እበላለሁ። ትበይዋለሽ። ማን እኔ አልበለውም። ይኸው ማን ይበላልሻል? ተረጋጊ። አጉርስ። አይ ቢ እኔ አንበሳ ቢ ችግር የለውም። ላንቺ ቢ እርጎሻ ቢ ወይ ምን ነው? ኧረ ጥሩ ነው እንዳያንቀሽ። ለምን እንደምታይ አይ ያን እንድትቆጪ እንዴ ምን ኩረስ አንተ ሁንኩ
ብለው አትይኝ እንደሱ እኮ አልፈልግም። አንድ ቢራራስሽ እንዳያንቀጠቅ ራስሽ እኔን እኮ ነው አልሰማሽ። ጭራሽ ልትመክሪኝ ነው? እኔ በቃኛ ሁለት ነው ውሃ ማለት ጋር የትኛውን ልብላ? አንተንም እበላለሁ፣ አንቺ እንዳልበረግድሽ፣ አንተንም እበላለሁ፣ አንተንም እበላለሁ። ሁላችሁንም ጠጪው። አነቀኝ መሰለኝ። ጠጪው። እሱ አይሻለኝም? አይ ተው በቃ አንተ ጠጣ። እሱን አንተ ጠጣልኝ። እኔ ለደሜም ለአራቱም ልጆች ለምናምን ይሄ ምሪንዶ ይሻለኛል። ቀስ ብለሽ ቢ ሁሉም ከዛ ተረጋጊ። ይሄ እንዳ ደም ይሞላል ብላኛለች። ሙሽ ባለፈው ለደም አሪፍ ነው ብላኛለች። ውሃም ጥሩ ነው ያወፍራል ብላኛለች። ውሃውንም ስጠኝ። ግን ቦታ አለው ሆድ ውሃ ያወፍራል ብላኛለች። ይሄ ደም ይሞላል ብላኛለች። ፍራፍሬ ደግሞ ጥሩ ነው ለቆዳ ለምናምን ክፈትልኝ። ግዴታ ነው እኔ መንከባከብ። ወይንካ ሰከነው አምላኬ በቃሽ። እንሂድ ሐኪም ቤት ተሻለኝ። ኧረ በስመ አብ በቃ እንዴት አይበቃሽ? በላይ ለቀሽልኝ። እየሰደብከኝ? ኧረ እኔም ቦታ ነው የሰደብሽ። እጅሽን እንኳን ላስታጥብሽ። እስኪ ተረጋጊ። እሺ አምጣልኝ። እጄን አስታጥበኝ። ኧረ እጅሽን እንኳን ታጠቢ። አስታጥበኝ። እሺ የሆድ ነው ያመመሽ? እሺ እሱን አስቀምጠኸው ነው። የሆድ ነው ያመመሽ? እሱን አስቀምጠህ ነው። ተረጋጊና ቀስ በይ። እግዚአብሔር ከታመምሽ ሲሪየስ እንሂድ። ከታመምሽ እንሂድ። እኔ ቀላሉ ድንበር እኔም ልትበይ ነው? ኧረ እኔ አንተን ለምንድን ነው የምበላ? ለማንኛውም አላመመኝም። እንክብካቤ ፈልጌ ነው። የዛክሽ ነው? አዎ እኮ ረፊ አቀልጂ። አሁን እንደዚህ ደግሞ ሻይ አፍላልኝ። በቃ የአሾሽ አንቺ በቃ ሻይ ደግሞ አፍላልኝ። አውቄ ነው። ለማንኛውም ቤተሰቦች እየቀለድኩኝ ነበር። እናንተንም አልነገርኳችሁም፣ ይቅርታ። አበላሌ ደግሞ ያው ሙድ ሲይዝ ነው አይደለም? እንዴ ነው ሙድ ሲይዝ ነው። ኧረ ስሜን አታጥፋ፣ ስሜን አታጥፋ። በእናትህ ግን እንደዚህ ነው ሮጠህ የምትመጣልኝ? ኧረ ግን አንቺ ረፊ አታስጨንቂኝ በእግዚአብሔር። በቃ ጥፋ፣ ሂድ ከዚህ። እሺ ቀስ በይ። አሁን እንኳን ተረጋጊ። እቀውርሻለሁ። ቀጥተኛውም ወላሂ ሆዴ ራሱ እንትን እያለ ተመቸኝ። ስለመጣሁ አመሰግናለሁ። ስለተንከባከብከኝም አመሰግናለሁ። ይሄን ቃስ ብዬ እበላለሁ። ይቀመጥ። አወደምኩት ግን አንተ ተረጋጊ። አሁንም ቢሆን ሰከን በይ። እኔ አንበሳ የኔ ሐሳቢ ግን በጣም ነው የማመሰግነው። እና ተሮጠህ መጣልኝ፣ ምግብ አሙቀህ ምናምን አቀረብክልኝ። ሮጣ አንድ ቀን ጉድ እንዳልሆነልሽ ስታጣድፊ። በቃ ሂድ አሁን። ሰው ቤት እንደዚህ አይቆይም። ላንቺ እኮ ነው ሁሉን የተውኩልሽ፣ የተዘጋ ልቤን በፍቅር ከፍተሽ እስከ እርጅና አብረን እንዘልቃለን።
ይሁን እሱ ካለን